ሰላም እንዴት ናችሁ? ዛሬ እንደዚህ ቆንጆ የሆነ የመኮሮኒ ሰላጣ አብረን እንሰራለን። በመጀመሪያ ተቀቅሎ የተዘጋጀ መኮሮኒ እናዘጋጃለን። ከዛ ሽንኩርት፣ ቲማቲም፣ የፈረንጅ ቃሪያ፣ የሀበሻ ቃሪያ፣ ኩከምበር እና ኦሊቭ እናዘጋጃለን። ከዛ እነሱን መኮሮኒው ላይ እንጨምራለን። ከዛ እላዩ ላይ ሰላጣውን ነው የምናደርገው። ለድሬሲንጋችን ደግሞ ቀረፋ፣ ጨው፣ ቆንጆ በርበሬ እንዲሁም ሙስታርድ፣ 1 ማንኪያ ማር፣ ሎሚ፣ 1 ክዳን አቼቶ እናረግበትና ከዛ ትንሽዬ ዘይት እንጨምራለን። እንዲሁም ስኳር 1 ማንኪያ፣ 1 ማንኪያ የተፈጨ ነጭ ሽንኩርት እናደርግና እንደዚህ በደንብ እንቀላቅለዋለን። ድሬሲንጋችንን ለማብዛት ደግሞ የኦሊቭን ውሃ መጠቀም እንችላለን። የምፈልገውን ያህል መጠን ማድረግ እንችላለን። ከዛ ሰላጣችን ላይ እንደዚህ ፈሰስ አድርገን እንግዲህ በደንብ አድርገን ማዋሃድ ነው። አሁን ለመብላት እንግዲህ ሬዲ ሆኖልናል። ይሄን አቅርበን መመገብ ነው። በጣም ይጣፍጣል። ሁላችሁም ሞክሩት። አጫጭር የምግብ አሰራር ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። ባይ